ኃጢአትን ለጌታ መናዘዝ ይቻላል ወይስ አይቻልም የሚለውን መመርመር ያስፈልጋል። የሰው ልጅ በዚህ ዓለም ላይ ሲኖር ይበድላል፣ እንበድላለን። ሰማያት እንኳን በእግዚአብሔር ፊት ንጹህ አይደሉም። ማንም ሰው ንጹህ የለም። የእግዚአብሔር ቸርነት ነው እንጂ የሚያኖረን፣ ሁላችንንም ስራችን አይደለም የሚያኖረን። እግዚአብሔር ያየውን ሳያሳይ የሰማውን ሳያሰማ ሽፍን አድርጎ በቤቱ ያኖረናል። ስለዚህ ይህ እግዚአብሔር ይህ አምላክ ሰዎች በሚበድሉበት ሰዓት ለምንድነው ቀጥታ ወደሱ እንድናዘዙ ያልፈለገው? ሰው መጀመሪያ ኃጢአት ሲሰራ ሰውን ነው እግዚአብሔር ነው የፈራው? እግዚአብሔር ስላችሁ ማን ነው የፈራው? ሰውን ነው። ሰው አየኝ አላየኝ፣ እዚህ አካባቢ አበሻ አለ እዛ አካባቢ አበሻ የለም ብለን ሀገር ቀይረን ከተማ ቀይረን ብዙ ጊዜ በደል የምንፈጽመው ሰው አየኝ አላየኝ ብለን ነው። ሰው ሰውን ስለፈራ እግዚአብሔር ምን አለ? ሰውን አይደል የፈራችሁት? የፈራችሁትን ሰው እንደራሴ አድርጌ አስቀምጬላችኋለሁ አለ። ሰውየው ወደ ሰው አዝመራ ገባና ወደ ጎን ወደ ግራ ወደ ፊት ሳይ ማንም የለም። አዝመራ ውስጥ ገብቶ ገጠር ነው። በዶንያው ሙሉ በቆሎ ሸት ቀጥፎ ኬሻውን ሞላና ሊወጣ ሲል ወደ ላይ አየ። ማማው ላይ ባለቤቱ አለ። ሳቀበት። ደነገጥክ እንዴ ያለው? አትደንግጥ፣ ፊቱንም ወደ ላይ አይተ ቢሆን ኖሮ ወደ ባሰ ጥፋት አትገባም ማለት። የሰው ልጅ መጀመሪያው ነው እግዚአብሔር ያልካለ ኃጢአት አይሰራም። ለምሳሌ በኦሪት ዘፍጥረት ስናነብ ከምዕራፍ 37 እስከ ምዕራፍ 45 የዮሴፍ ታሪክ አለ። ዮሴፍ ወደ ግብጽ ተሰደደ። የጲጥፋራ ቤት ውስጥ አገልጋይ ሆኖ ገባ። ጌታው ጥሎት ሄደ። እመቤቲቱ ለኃጢአት ጋበዘችው። ሰው ባያይ እንኳን አላት። ማን ያያል? በእግዚአብሔር ፊት እንዴት ኃጢአት አደርጋለሁ እንደምትዩ ጌታው የለም፣ የሚታዘብም ስጋ ለባይ ሰው የለም። በህሊናና በእግዚአብሔር ፊት ግን ንጹህ መሆን አይቻልም። መጀመሪያ ለእግዚአብሔር ለህሊና የታማኝ መሆን ፈልጋለሁ አላት። ሰው መጀመሪያውኑ ኃጢአትን ሰውን ነው እንጂ የሚፈራው እግዚአብሔር አይደለም። እግዚአብሔርን ከፈራ መጀመሪያ የማያደርግም። ስለዚህ ክርስቶስ ምን አለ? እኔን ሳይሆን እንደናንተ ያለ ሰው ስለሆነ እየፈራችሁ ያላችሁት አለ ሰው ጋር ሂዱ አለ። ለዚህ ነው በመጽሐፈ ኢያሱ ምዕራፍ 7 ልጄ ሆይ አለ ኃጢአትህን ተናዘዝ፣ ለእግዚአብሔር ተናገር፣ ለኔም አትሸሽገኝ አለ። በእኔ በኩል ለእግዚአብሔር ተናገር ማለቱ ነው። ከዛ ማቴዎስ 8 ቁጥር 3 ላይ ክርስቶስ በማቴዎስ 5 ወደ ተራራው ወጣ ይላል። የሥነ ምግባር ትምህርት የአምልኮ ጥራትን ካስተማረ በኋላ ከተራራው ሲወርድ አንድ ለምጻም ወደሱ መጣና ጌታ ኢየሱስ ክርስቶስ ሆይ ከለምጼ ልታነጻኝ ትወዳለህ አለው። እወዳለሁ ንጻ አለው። አነጻው። ግን ሂድና ራስህን ለካህኑ አሳይ አለው። በቃ እኮ ድኜ ሂድ አሳይ ብያለሁ አሳይ አለ። እየሮጠ ካህኑ ጋር መሄድ ነበረበት። ክርስቶስ እዚህ ጋር ያለውን ድህነት ፈጽሞለታል። ኃጢአት የለምጽ ውጤት ነው በብሉይ ኪዳን። ስለዚህ ሂድና ራስህን ለካህን አሳይ ያለው ለጊዜው ለምጻም ሰው ኃጢአተኛ ነው ተብሎ ስለሚታመን መስዋዕቱን ማንም አይቀበለውም። ለፍጻሜው ግን አንደኛ ራስን አሳይ ሲለው ከእንግዲህ መስዋዕትን እንዲቀበል ድኛለሁ ብለው ነው። ሁለተኛ ውሳጣዊ ማንነትክን አሳየው፣ ሂድና ተናዘዝ አለና ክርስቶስ ተናገረ። ይሄን ቃሉን በምን አጸናው? የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ፊልጶስ ጥያቄውን ከመለሰ በኋላ ጥያቄውን በፊልጶስ ቂሳሪያ የሥነ መለኮት ፈተናን ከመለሰለት በኋላ አንተ ከእግዚአብሔር የተገኘ እግዚአብሔር ነህ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነህ፣ የተወለድክ እንጂ ያልተፈጠርክ ነህ፣ አንተ የእግዚአብሔር ልጅ እግዚአብሔር ነህ። ያንተ ልጅነት የሹመት አይደለም፣ የኛ ልጅነት የሹመት ያንተ የእኩያነት ነው ብሎ ከመሰከረ በኋላ አንተ አለት ነህ፣ በአንተ ላይ ቤተክርስቲያን እሰራታለሁ፣ የሲኦል ደጆች ሊያነዋውጿት አይችሉም ካለው በኋላ ምን አለው? የመንግስተ ሰማያትን መክፈቻ ቁልፉን እንካ እሰጥሃለሁ፣ አንተ በምድር ያሰርከው በሰማይ በምድር የፈታው በሰማይም። ማን የፈታችሁ ስል ጴጥሮስ ነው ካሉ እኔ ይታሰራልልም። ማን የፈታችሁ ስል ጴጥሮስ ነው የፈታው ካሉ እኔ ይታሰራልልም። እሱ አንተ ከፈታ የተፈታ ነው፣ አንተ ካሰርክ ደግሞ የታሰረ ነው። ይሄ ለካህናት የተሰጠ ስልጣን ነው። ስለዚህ በደል በድለን ካህናት 12 ጊዜ እግዚኦ መሐረነ እንላለን። በቀኑ ስንት ሰዓት አለ?
12 ሌሊት ስንት ሰዓት አለ? 12 በድምሩ ስንት ነው? 24 ሰዓት ሙሉ በድለናልና ስንል ማን ይፍታ ይላሉ? እግዚአብሔር ይፍታ።